today gold trade ያደረኩትን ፖዚሽን ማሳያችኋል። በተጨማሪ ላስት 2 months የነበረኝን የትሬዲንግ ስታቲስቲክ አሳያችኋለሁ። ኦኬ እንደምታዩት የገባሁት ማርኬት ኤን ነው። እዚህ ጋር አንድ ኢንትሪ ፖይንት ገብቼ ነበረ። እዚህ ጋር ኤክስኪዩት አድርጌ ትሬድ ወጥቻለሁ። ከዛ ማርኬቱ ስትሬትሊ ደምፕ ሲያደርግ እዚህ ጋር ኢንትሪ ፖይንት ገብቻለሁ። ፕሮባብሊ እኔ ስትራቴጂ የምታውቁ ከሆነ ወይም ደግሞ የዩቲዩብ ቪዲዮን ካያችሁ አንደርስታንድ ታደርጉታላችሁ። ፊቦናቺ ሌቭል ላይ ነው የገባሁት። እስከ ጥቁር ደብል ድረስ ነው ማርኬቱን ኤክስፔክት ማድረገው ማለት ነው። ወደ ስታቲስቲክስ ስንመጣ እንደምታዩት ይሄኛው ኦገስት ነው። ኦልሞስት 3 ትሬዲንግ ዴይ ብቻ ነው ሎስ ያደረኩት፣ ሌላው ፕሮፊት ዴይ ነበረ። እንደምታዩት ኦክቶበር ላይ ደግሞ 3 ሎስ ዴዮች አሉኝ። ስቲል እየሄድኩ ነው ማለት ነው። የኦክቶበር መንዝ የነበረኝ ስታቲስቲክ ይሄ ነው። ፈርስት ሎስ ያደረኩት $200 ነው። 18,000 $4,000 ፕሮፊቶች እንደምታዩት 15 23 13 9 34,000። ስለዚህ በዚህ መልኩ ነው የሪስክ ማኔጅመንቴን ኮንትሮል ማድረገው። እዚህ ጋር እንደምትመለከቱት ደግሞ ይሄ ማይፌክስ ቡክ ነው። እንደምታዩት 245% አካውንቱን ግሮ አድርግቻለሁ። በተጨማሪ $50,000 ዊዝድሮ አድርግቻለሁ ማለት ነው። እንደምታዩት አካውንቴን በአንድ አይደለም ስኬል ያደረኩት። ሎስ አለ፣ ዊን አለ፣ ሎስ አለ። ትልቁ ነገር ምንድነው? ኮንሲስተንሲ ነው። ስለዚህ እንደምትመለከቱት ዊኒንግ ሬት 73% አለኝ። እንደምታዩት ደግሞ የአካውንቴን 68% ስኬል አድርግቻለሁ በኦክቶበር መንዝ ማለት ነው። ስለዚህ አሁን ያለንበት መንዝ ያን ያክል ስላላለቀ እንደምታዩት ኦገስት ላይ 76% አካውንቴን ስኬል አድርግቻለሁ። 55% እንደምታዩት እዚህ ጋር ደግሞ 31% አሁን ስኬል እያደረግኩት ነው ማለት ነው። ግን እንደምታዩት ጁላይ ላይ በ4% ማይነስ ነው ክሎዝ ያደረግኩት መንዜ። አሁን የገባሁት ፖዚሽን አለ ያልኳችሁ እዚህ ጋር ነው። $9,000 ፍሎት እያደረገ ነው። ሌትስ ጎ